ይህ ጥያቄና መልስ በአማርኛ ነው። ኢትዮጵያን የተመለከቱ 20 ጥያቄዎች ቀርበዋል። በተሰጠው ጊዜ ለመመለስ ይሞክሩ። ሁሉም ዘመን አቆጣጠር የአውሮፓውያን ነው። መልካም ዕድል። ጥያቄ ቁጥር 1 ኢትዮጵያ የተመድ መስራች አባል የሆነችው በስንት ዓመተ ምህረት ነው? መልስ ሐሌታ ሀ 1945። ጥያቄ ቁጥር 2 ፋሽስት ጣሊያን በ5 ዓመት ኢትዮጵያን ሲወር ከአውሮፕላን የጣለው የመርዝ ቦምብ መጠን ስንት ቶን ይሆናል? መልስ ከ300 እስከ 500 ቶን። ጥያቄ ቁጥር 3 የአጼ ቴዎድሮስ ሰራዊትን እንዲወጋ የተላከው የእንግሊዝ ጦር መሪ ማን ነበር? መልስ ሮበርት ናፒር። ጥያቄ ቁጥር 4 የኢትዮጵያ መገባበያ ገንዘብ ብር ለመጀመሪያ ጊዜ በሥራ ላይ የዋለው መቼ ነው? መልስ ሐመር ውሃ 1903። ጥያቄ ቁጥር 5 የኢትዮጵያ የመጨረሻው ንጉሠ ነገሥት ማን ይባላሉ? መልስ ሐሌታ ሀ ኃይለ ሥላሴ አንደኛ። ጥያቄ ቁጥር 6 የኢትዮጵያን ጥንታዊ ቅርሶች በከፍተኛ መጠን ዘርፈው በሙዚየሞች ካከማቹ አገሮች ዋነኛዋ የትኛዋ ነች? መልስ ሐመር ውሃ እንግሊዝ። ጥያቄ ቁጥር 7 በተባበሩት መንግስታት ታሪክ በአፍሪካ ለመጀመሪያ ጊዜ ሰላም አስከባሪ የኢትዮጵያ ጦር የተሰማራው በየት ሀገር ነው? መልስ ሐመር ውሃ በአሁኑ ዴሞክራቲክ ኮንጎ። ጥያቄ ቁጥር 8 የኢትዮጵያ አዋሳኝ ከሆኑ አገሮች አጭር የድንበር ርዝመት ከየትኛው ጋር ነው? መልስ ጅቡቲ። ጥያቄ ቁጥር 9 በኢትዮጵያ በስፋት ለባህላዊ መጠጥ ግብዓት የሚሆን ቅጠል ምን ይባላል? መልስ ጌሾ። ጥያቄ ቁጥር 10 በኢትዮጵያ ብቻ የሚገኙ ጭላዳ ዝንጀሮና ዋልያ የሚገኙበት ተራራ ማን ይባላል?
መልስ መ ሰሜን ተራራ። ጥያቄ ቁጥር 11 በአፍሪካ ቀደምት ከሆኑት አንዱ የኢትዮጵያ አየር መንገድ የተመሰረተው መቼ ነው? መልስ ለ 1945። ጥያቄ ቁጥር 12 በ1887 ዓመተ ምህረት በዶጋሊ እና በሳቲ የጣሊያንን ጦር ድል ያደረጉ መሪ ማን ይባላሉ? መልስ መ ራስ አሉላ። ጥያቄ ቁጥር 13 ጥንታዊ የአክሱም ነገሥታት የሚገለገሉባቸው የራሳቸው የሆኑ ስንት ወደቦች ነበሯቸው? መልስ ሐመር ውሃ 5። ጥያቄ ቁጥር 14 በደቡብ ኢትዮጵያ በዋናነት በስፋት ለምግብነት የሚያገለግል ተክል ምን ይባላል? መልስ ሐሌታሃ እንሰት። ጥያቄ ቁጥር 15 በሀገራችን ከሚገኙ ሐይቆች ከፍተኛ ጥልቀት ያለው የቱ ነው? መልስ ሐመር ውሃ ሻላ ሐይቅ። ጥያቄ ቁጥር 16 በ1960 ሮም ላይ በባዶ እግሩ በማራቶን ሩጫ አሸናፊ የሆነው አትሌት ማን ነው? መልስ መ አበበ ቢቂላ። ጥያቄ ቁጥር 17 በኢትዮጵያ ለመጀመሪያ ጊዜ መኪና የገባው በስንት ዓመተ ምህረት ነው? መልስ ለ 1907። ጥያቄ ቁጥር 18 ቅድመ ሰው የዝግመተ ለውጥ ቅሬተ አካል የተገኘበት የኢትዮጵያ አካባቢ ማን ይባላል? መልስ መ የአፋር ሸለቆ። ጥያቄ ቁጥር 19 በኢትዮጵያ ከብር በፊት መገበያያ ሆኖ ያገለግል የነበረው ገንዘብ ምን ተብሎ ይጠራ ነበር? መልስ ሐመር ውሃ ማርያ ቴሬዛ። ጥያቄ ቁጥር 20 በ1618 የአባይን ወንዝ መነሻ ለመጀመሪያ ጊዜ የጎበኘ አውሮፓዊ አሳሽ ማን ይባላል? መልስ ለ ፔድሮ ፒያዝ።
ከቀረቡ ጥያቄዎች ምን ያህሉን በትክክል መልሱን አገኙ? እባክዎትን በኮሜንት ይግለጹልን። ተመሳሳይ ይዘት ያላቸውን የጠቅላላ ዕውቀት ጥያቄና መልሶች በየጊዜው እንዲደርሶት ላይክ፣ ሸር፣ ሰብስክራይብ ያድርጉ። እናመሰግናለን።